አንደኛ ፍራት እያለ ነው። የስራ ትንሽ ይከብዳል። እንግዲህ ፍራት እያለ በቃ ለሞክረው እስኪ ያስሞክሪኝ። ፎርስታንስ በልኛ ትንሽ ፎርስታንስ እንደዚህ ወደዚህ ደፋ አይደለም እንደዚህ በይልኝ። አንደኛ ይሄ ዛሬ ትንሽ ለመሬት ቅርብ ስለሆነ ትንሽ ይከብዳል ጋይስ። ሳት አንቺ ወደዚህ ጋይስ የዛሬዋ የባላንስ ስራ ነች። ቀላል ነች። አትሞክሩት፣ አንሞክሩት። በጣም ቀላል ነች። ባላንስ ስራ ነች። ስለዚህ እኛ ምን ሞክር እናንተ ሞክሯት። መጫዋወቻ ትሆናለች። ፈታ ማለት ሰዎች ማለት ነው። እሺ ኦፓ ጀግና ሞክራት። ፈታ ታደርጋለች። እስኪ ቼቼ ክሌ አሁን ከባለፈው ትንሽ ከበድ ያለ ቻሌንጅ ሰጣት ነው ለሚስቴ። የኔ ፍቅር ዛሬ ትንሽ ከበድ በአንድ እጅ ነው የባለፈው በሁለት እጅ ነበር የባለ የዛሬው ደግሞ በአንድ እጅ ነው። ጠንከር ቆፍጠን ማለት ይጠብቅብሻል። እሺ ዘርግሽ እሺ በለም ስጭኝ። አይዋ እስኪ የዛሬ ትንሽ ፈታኝ ነው። ትንሽ ደንግጣለች፣ ፈርታለች። አንደኛ ጋይስ ኪችን ቻሌንጅ ሞክሯት። የሚሞክር እስኪ ዛሬ ካፕሎች አሁንም እንደተለመደው ሞክሩ እስኪ። በቃ እኛ ሞክሩ ይቻላል ነው እናንተ ነው ፈታ ለማድረግ ለምን ይደብራችኋል? እንዳይደብራችሁ ፈታ እያላችሁ ግን ደግሞ ሞክሩ። ቤት ውስጥ ጥሩ ጣፋጭ ነገሮች ይዘላችሁ ይመጣል። ቤት ውስጥ እንደዚህ አይነት ነገር ስትሞክሩ ማለት ነው። ሶ ሞክሯት። ቀላል ነው ብዬ ለመናገር ይከብደኛል። አንደኛ መቀመጥም አለው። ጎበዝ ሳት ሞክሯት ሲጋይስ። አንድ ዙር ኧረ በቃኝ። ያኔ ፍቅር ወይ እንግዲህ ሚስቴ ወይ እንደባለፈው ልዘቅዝቅ መሰለኝ። አሁን ቻሌንጅ እየሰጠነው ላይ ያለች። እሺ ስጪኝ፣ ችግር የለውም። ምን አይነት ቻሌንጅ ነው? ቀለል ያለች ነች። እሺ ዘመን ነው የምታደርግ። በቃ እሺ እንግባ፣ ችግር የለውም። ምንድን ነበር ያልሽኝ? እጅ እግር ወደዛ ዙር እና በእጅህ እንትን በል። እንደዚህ ነው መሰለኝ ያልሽኝ። ከዛ እግር ቀድማ ነገረኛለች። እሺ ይሄን መቆም ብቻ ነው መጓዝ ነው ያልሽኛ? አታርክኝ፣ ተከተይኝ እንጂ ካልተከተሽ እንዴት እመጣለሁ? በል ዞር። አይዞህ ራስህ ቀይሽ። በቃኝ የደከመኝ ፍቅር። ኧረ በቃኝ አንቺ በቃኝ ደከመኝ። ዞር አንድ ዙር ኧረ በቃኝ። አራች ቻሌንጅ አይዞህ በቃ በራስ ጋይስ ይህን ስራ ሞክሩት አንላችሁም። ኢትስ ሶ ሃርድ ግን ፈታ እንድትሉበት ነው። እና ሚስቴ ደግሞ በጣም ጀግና ስለሆነች በጣም እያበረታታችኝ በጣም ብዙ መንገዶች እያስጀመረችኝ ነው። አሁንም ለእሷ ትንሽ ከበድ ያለ ነው እንግዲህ መሰራት። እንግዲህ እናንተ አይታችሁ ፈታ ማለት ሸር ማድረግ ብቻ ነው ስራችሁ። አሁን እንጀምር። ትንሽ ከበድ ይላል። ጠንቀቅ በይ። እግርሽን ከፈት ታርጊ አስገብኝ። እጅን መያዝ በደምብ ጠንከር አድርጊ። እጅሽን ጠንከር። ኦ ማይ ጋድ ጋይስ የአሁኑ አሸናፊና ተሸናፊ ያለበት ስራ ነው። የተሸነፈ እንግዲህ መስጠት ያለበትን ይሰጣል። እሺ
አሁን ተሸናፊና አሸናፊን ትለዩናላችሁ እናንተ። እንግባ። ያዝ ገፊ ከገፋ ተሸንፊያለሽ። እኔ ለማሸነፍ ነው። አንድ እግር መንስቀል አሸንፊያለሁ። ኧረ ጋይስ ማን ያሸነፈ? እዚህ ጋር ማን ያሸነፈ? ለይልኝ። እኩል ነው የወደቅነው ወይ እኩል ነው የወደቅነው? እኔ ያሸነፈ ጋይስ ዛሬ ባበደ ቻሌንጅ መጥተናል። በቃ ደስ የምትነች የዛሬው ደግሞ በቃ የሆነች ሚስጥር ያላታት በቃ ሁለት የሆነ ብሪጅ ታውቃላችሁ? ብሪጅ የሆነች በቃ እና ሞክሯት። እሺ የኔ አንበሳ እንደምትሰሩ ተስፋ አደርጋለሁ። ትችኛለሽ? እችላለሁ። ልሰቀላት ነው ዛሬ። ተኝልኝ። በደንብ አሰኝቼሽ ነው። እሺ እሺ። አይዋ ጠንከር 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 አንበሳ። እስኪ ደግሞ አንቺን ይዤ በቃ ማልደርስበት ቦታ የለኝም። እሷን ይዤ ማለት ነው ማልደርስበት ቦታ የለኝም። የእኔ ፍቅር ኦ ማይ ጋድ ኦ ማይ ጋድ። ሰላም እንዴት ናችሁ? አሁን በከባድ አዳዲስ ስመጠፋበት በአዳዲስ በጣም ከባድ አዳዲስ ቻሌንጆች ይዘን የመጣን ነው። እናንተ ግን ቫይራል እየወጣ ስላልሆነ ሸር አድርጉ። እግዚአብሔር በጣም ቫይራል እየወጣ አይደለም ሰሞኑን የምሰራው። እንደገና አዳዲስ ከባድ ቻሌንጅ ስለመጣ ግን ቫይራል እየወጣልን አይደለም። ሸር አድርጉ በደንብ ጋይስ። በጣም ከባድ የሚባለው ቻሌንጅ ላይ እየመጣ ነው። እናንተ ግን ሼር አድርጉ ፕሊዝ ሼር አድርጉ። እንግዲህ ከወደቅንም እስኪ ውድቀታችንን እያያችሁ ኦ ማይ ጋድ ኦ ማይ ጋድ። ነይ ጋይስ ዛሬ ደግሞ በጣም ሚስትየዋን የሚፈትን ቻሌንጅ ላይ ነው የመጣ ነው። ሚስትየዋን በጣም መዘጋጅ ይጠብቅብሻል። እሺ በጣም ሃርድ ነው የዛሬው ጋይስ። እንግዲህ እዚህ ጋር እዩና የማን ከባድ እንደሆነ እናንተ ኮሜንት ጽፉልናላችሁ። የማን ፓርት ከባድ እንደሆነ ማለት ነው እዚህ ቻሌንጅ ላይ። የኔ ፍቅር ዝግጁ ነሽ? እንግባ በቃ። ቆፍጠን ይላል። እስኪ እንየሽ። ኧረ ጀግና ጀግና ጋይስ። ኧረ ጀግና ሆናለች ይመስለኛል። እስኪ እናንተ ኮሜንት እንይ። እስኪ የእናንተ ኮሜንት የማን ፓርት ነው በጣም ከባድ የሚመስላችሁ? ይላል። በጣም በከባድ ቻሌንጅ መጠናል። በጣም ከባድ ነው ዛሬ። ቤታችሁ እንዳትሞክሩት ማለት ያለ ሴፍቲ ምናምን 3-4 ሰው ምናምን እዚህ አቆማችሁ 1-4-5 ፍርናሽ ከጎን አድርጋችሁ ምናምን ካልሆነ በስተቀር በቤታችሁ እንዳትሞክሩት። ይህ ቻሌንጅ በጣም አደገኛ ነው። ዛሬ ማድነቅ ብቻ ነው መሳሪያ የለም። ደግሞ አትሸወዱ። እሺ አትሸወዱ። በጣም የተሸወዳችሁ ነው። በጣም የተሸወዳችሁ ነው። ዛሬ በጣም አደገኛ የሆነ ቻሌንጅ ነው የምንሰሩት። ብቻ ሜንሽን አድርጉ። ሌሎቻችሁ ግን አድንቃችሁ ምናምን በቃ ለፉ። አሁን ወደ ቻሌንጅ ኦፓ ይገባለት። ያ ብር ይላል። ማን ነው የሚሰራት? ማን ነው ጋይስ? እቺን ቻሌንጅ እያትና እስኪ እኛም እንሞክራታለን ማለት ነው። እያችን ያስኪ ያ ይላል።